ከአረቦች በጣም ወድላቸው ነገሮች ልንገራችሁ። አንደኛ ቂም አይዙም። ምንም ይናደዱ ሊሳደቡ ይችላሉ፣ የፈለጉትን መናገር ይችላሉ፣ ሊቆጡ ይችላሉ። ልክ ከ5 ሰከንድ በኋላ ዞር ብሎ ሲመጡ በሰላም ነው የሚያወሩት እነዛ ሰዎች። እኔ በቀድሞ ቦታ ነኝ፣ ተቀይሜ ምናምን ያዙ ይልቀቁኝ ብዬ አኩርፌ ምናምን እዛ ነኝ። እሷ ረስተዋለች። በጣም ነው የምወድላቸው ይሄን ፓርት። ምክንያቱም እድሜ ይጨምራል። ንዴት በቀነሳችሁ ቁጥር እንደዚህ አይነት ነገር ቀለል አድርጋችሁ ባሰባችሁት ቁጥር የመቆየት እድላችሁ ይሰፋል ማለት ነው። ሁለተኛ ለልጆቻቸው ያላቸውን ክብር ያሳያሉ በደንብ። እሱም አንዱ መንገዱ በጣም የወደድኩላቸው ነገሮች ምንድነው? የልጆቻቸውን ጓደኛ በጣም ነው የሚያከብሩት። እዚህ ቤት ጓደኛ የልጆቻቸው ሲመጣ ቡና በስነስርዓት ይፈላል፣ ምግብ በስነስርዓት ይሰራል፣ ቤቱ ይጸዳላቸዋል። ተስተካክሎ እንደ ትልቅ ሰው እንግዳ ተቀብለው በስነስርዓት እስከሚሄዱ ድረስ የሚደረገው ነገር ሁሉ ይደረጋል። ልክ ወደኛ ሄዱ። እስቲ ደግሞ ምን ጀመራችሁ? ማን ነች? የከሌ ልጅ አይደለች እንዴ? ደግሞ ምን ልታረጉ ነው እና የምንባለው ወደኛ ስንዞር። እነሱ ጋር ግን ጓደኛ ክብር ነው። ጓደኛ ህፃን ጓደኛ መጥቶ እንኳን በስነስርዓት ቡና ተፈልቶለት፣ ሻይ ተፈልቶለት፣ ምግብ ተሰርቶለት ነው የሚሸኘው። ይሄ በእኛ ባህል ቢለመድ በጣም ጥሩ ነው ብዬ ነው ማስበው። ሶስተኛ ምንም አይነት እቃ ይሰበር፣ ምንም አይነት ነገር ይበላሽ፣ ምንም አይነት ነገር ይፈጠር ተመስገን ነው የሚሉት። ወደኛ ያዙኝ ልቀቁኝ ዱንካን ካልተከላችሁ ነው የምንለው። ይሄ ነገራቸው በጣም ነው ደስ የሚለኝ። በእውነቴ ነው ከነሱ መውሰድ የምፈልጋቸው ነገር ይሄ ነው። ሌላው እንደ ተጨማሪ እንደ ቲፕ እንድታስቡ የምፈልገው ነገር እንቅልፋቸው። ያው ብዙ እንቅልፍ መተኛት ጥሩ ባይሆንም ለእንቅልፍ ያላቸው ቦታ ምን ያህል ጥሩ እንደሆነ ነው። እኛ ሀገር ላይ ኢትዮጵያ ውስጥ ለካ ብዙ ሰዎች ዝም ብሎ ይሞታሉ። አብዛኛው ሰው በተፈጥሮ አይደለም የሚሞተው። ምክንያቱም 24 ሰዓት እኛ እንቅልፍ አንተኛም። ነገር እንበላለን፣ ሀሜት ውስጥ ነን፣ ወይ የሆነ ነገር ስንተራመስ የሆነ ነገር ስናረግ ነው። እኛ እንደነሱ ትንሽ ተኝተን ብነሳ አንደኛ ጦርነት ሀገራችን ላይ አይኖርም፣ አይምሯችን ይረጋጋል፣ ሞት ይቀንሳል ብዬ ነው ማስበው። እነሱ ሀገር ብዙ ጊዜ ሞት አይሰማም። ለምን ይመስላችኋል? አይምሯቸው የተረጋጋ ውስጣቸው ተኝቶ ስለሚነሱ ግድ አይሰጣቸውም ለሚሆነው ለሚደረገው ነገር። ገባችሁ? ቢያወሩም ቢያሙም የሆነ ነገር ቢያረጉም ማለት ነው ውስጣቸው ሰላም ነው። ምክንያቱም እነዚህ ሰዎች እረፍት አድርገው ነው የተነሱት ማለት ነው። እኛ ጋር ከ100% 95%ቱ በተፈጥሮ ሳይሆን በእንደዚህ አይነት ነገሮች እረፍት ስለማናረግ ነው ሞት የበዛው። እኔ አሁን እዚህ ከመጣው ወዲህ ሞት ሰምቼ አላቅም በአካባቢው። ከኢትዮጵያ ግን ከቁጥሮች በላይ ነው ተደውሎ ኬሌ ሞተ ተብሎ የሰማሁት ማለት ነው። ጋይስ እነዚህ አይነት ነገሮችን እስቲ እንልመድ። ደግሞ ወደ ሌላ ትንሽ ነገር ስጨምርላችሁ ኢትዮጵያ ውስጥ ለካ ብዙ ምግብ አለ። እኛ በቀን 4 ነው የምንበለው። ለዛ ነው ድሃ የሆን ነው። ገባችሁ? እነሱ ጠዋት ቁርስ አይበሉም፣ ምሳ አይበሉም፣ እራት ብቻ ነው እዚህ ሀገር የሚበላው። ለምን ይመስላችኋል? ይሄ ለዚህ ይመስለኛል እኛ ድሃ የሆን ነው። ሌላ ደግሞ ትንሽ ስጨምርላችሁ ቅጠላ ቅጠሎች መበላት አለባችሁ። ኢትዮጵያ ውስጥ አሁን ጫካ ውስጥ ያሉ ቅጠላ ቅጠሎች መበላት አለባችሁ። እዚህ ብዙ ቅጠላ ቅጠሎች አሉ። ብሄር ስለሆነ ልንገራችሁ ብዬ ነው። እና እንደዚህ አይነት ነገሮች ከጠቀማችሁ ወደ ህይወታችሁ ሰዱትና ኢትዮጵያ ውስጥ ደግሞ ኮፒ ፔስት አድርጋችሁ ኑሩበት። እሺ ለእናንተ ብዬ